ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ነሐሴ 14 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው መረጃችን ስናልፍ የፈረንሳይ ሊግን የተመለከተ መረጃ ቀዳሚ እናደርጋለን። የ2026-27 የውድድር ዘመን የፍሬንች ሊጓን በነገው ዕለት ጅማሯቸውን ያደርጋሉ። የመጀመሪያ ሳምንት ጨዋታዎችም ይጠበቃሉ። በመጀመሪያው ሳምንት ከሚከናወኑ ተጠባቂ ጨዋታዎች መካከል የወቅቱ የፍሬንች ሊጓን ሻምፒዮናው ክለብ ፒኤስጂ በሜዳው ሬንስን የሚያስተናግድበት ጨዋታ ፓርክ ደ ፕሬንስ ላይ መከናወን እንደማይችል አወዳዳሪው አካል ይፋ አድርጓል። ምክንያት ተብሎ የተጠቀሰው ደግሞ የፒኤስጂ ስቴዲየም ፓርክ ደ ፕሬንስ ሜዳው እንደተበላሸ እየተገለጸ ነው የሚገኘው፣ ሳሩ ማለት ነው። ከዚህ ቀደም እንግዲህ በፈረንሳይ ከባድ የሙቀት የአየር ንብረት እንደነበረ የሚታወስ ነው። ይህንን ተከትሎ ሜዳው ላይ የነበሩትን ሳሮች አበላሽቷቸዋል በሙቀት ተብሏል። ስለዚህ ለጨዋታ ዝግጁ አይደለም፣ መስፈርቱንም አያሟላም። በቀጣይ የመጀመሪያው ሳምንትን በሜዳው ፓርክ ደ ፕሬንስ በዕለተ እሁድ ነበረ ሬንስን በማስተናገድ ጨዋታውን የሚያደርገው ፒኤስጂ። ስለዚህ ይሄ የመጀመሪያ ጨዋታ በሬንስ ሜዳ እንዲደረግ እንደዚሁ አወዳዳሪው አካል ይፋ አድርጓል የሚሉ መረጃዎች ወጥቷል። እንግዲህ በወቅቱ በከተማው ላይ የነበረው የአየር ንብረት መጠን 41 ዲግሪ ሴንቲግሬድ ደርሶ ለሰዎችም እንቅስቃሴ በጣምና ላተነፋፈስ ከባድ የነበረበትን አጋጣሚ መረጃው እንደዚሁ አጣቅሷል። ሌክፕ ነው ይህንን መረጃ ይዞ የወጣው። እንግዲህ አሁን የአየር ንብረቱ እየተስተካከለ ነው። በነገው ዕለት ደግሞ የፍሬንች ሊጓን የ2026-27 የውድድር ዘመን ጅማሯቸውን የሚያደርጉ ነው የሚሆነው። በቀጣይ የሁለተኛው ሳምንት ላይ የሚደረጉና ሌሎች ውድድሮችን ግን የሜዳ ወይም ደግሞ የሳር ለውጥ አድርጎ በፓርክ ደ ፕሬንስ ወደ ቀድሞ አቋሙ ሲመለስ ጨዋታውን በደጋፊዎቹ ፊት ያደርጋል ተብሎ ነው እየተነገረ የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። አርሰናልን የተመለከተ መረጃ እናስከትላለን። የሰሜን ለንደኑ ክለብ አርሰናል ሁለት ተጫዋቾች ላይ በተለይ በክለቡ ስራ አስፈጻሚ በአርሰናል እግር ኳስ ክለብ ስራ አስፈጻሚ ሪቻርድ ጋርሊክ አማካኝነት ቁርጥ ያለውን እንደዚሁ መልእክት ስለማስተላለፋቸው እየተገለጸ ይገኛል። ዝውውርን በተመለከተ የአካዳሚው ፍሬ የሆኑት ሁለቱ ወጣት ተጫዋች ሉዊስ ስኬሊ እና እንደዚሁ ኤታን ንዋኔሪ እንደማይሸጡ አረጋግጧል አመራሩ ማለት ነው። እና የአርሰናል አካዳሚ ውጤት ናቸው። እነዚህ የአርሰናል ደም ያላቸው ተጫዋቾች ስለሆኑ በቀጣይም የአርሰናል እቅድ ሆነው ይቀጥላሉ። ዘለግላሉ አመታቶች በአርሰናል ማሊያ ታሪክ ይሰራሉ። ወደ ሌላ ክለብ በታምር አይሸጡም እና ፈላጊዎቻችሁ ክለቦች እርማችሁን አውጡ። ሉዊስ ስኬሊ በተለይ ደግሞ እንደማይሸጥ ማረጋገጫ መስጠታቸው ተነግሯል ማለት ነው። ሉዊስ ስኬሊ ከዚህ ቀደም ባሉ የመረጃ ሰዓታችን እኛም መረጃዎችን ወደ እናንተ ስናደርስ ነበረ። የኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ ይህንን ተጫዋች እንደዚሁ እንደፈለገና ለማስፈረም ማቀዱን ስንገልጽላችሁ ነበረ። ነገር ግን አሁን ደግሞ አርሰናል በአመራራቸው አማካኝነት እነዚህ ተጫዋቾች እንደማይሸጡ ተገልጿል። በእርግጥ ኤታን ንዋኔሪ ከዚህ ቀደምም የመሰለፍ እድል እምብዛም አለማግኘቱን ተከትሎ እንግዲህ ወደ ተለያዩ ክለቦች አምርቶ ነበር። በተለይ በፈረንሳዩ ክለብ ኦሎምፒክ ደ ማርሴ የነበረውን የውሰት ውል እናስታውሳለን። አሁን ግን በክለብ ውስጥ ትሬኒንግ እየሰራ ነው የሚገኘውና ቀጣይ ይሄ ተጫዋች ምናልባት ሊለቅ የሚችልበት እድል ሊኖር ይችላል። ሉዊስ ስኬሊ ግን በታምር ከአርሰናል ላይለቅም የሚል ጥያቄ ማረጋገጫ ሰጥቷል። የክለቡም ደጋፊዎች ሉዊስ ስኬሊ በዚህ ዓመት እንዲለቅ ፍላጎት የላቸውም ተብሏልና እንግዲህ ሉዊስ ስኬሊን በተመለከተ የተጫዋቹን ፈላጊ ማንቸስተር ዩናይትድ፣ ቼልሲ እንዲሁም ሪያል ማድሪድ ይሄ ተጫዋች እንደማይሸጥ በዚህ በሂደት ላይ ባለው የክረምት የተጫዋቾች የዝውውር መስኮት ላይ ማረጋገጫ ሰጥቷል። የአርሰናል እግር ኳስ ክለብ እንደዚሁ ስራ አስፈጻሚ ሪቻርድ ጋርሊክ ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። ሌላኛው እንግሊዙ ክለብ የምዕራብ ለንደኑ ክለብ ቼልሲ ደግሞ ጁሊየስ ኮንዴን ለማስፈረም በእንቅስቃሴ ላይ እንደሚገኝ ተገልጿል። ይህንን ፈረንሳዊ ኢንተርናሽናል ለማስፈረም እንደዚሁ ሰማዮቹ ቼልሲዎች ከፍተኛ ገንዘብ ሊያወጡ እንደሚችሉ ነው በመነገር ላይ የሚገኘው። ይህንን ተጫዋች ለማምጣት የፈለጉት ሰማዮቹ እንግዲህ በቅርቡ ከሲቲ ጋር ስሙ እየተያዘ የሚገኝ አንድ የተከላካይ ስፍራ ተጫዋች አለ፣ ማሎ ጉስቶ ማለት ነውና ይህንን ተጫዋች የሚለቅባቸው ከሆነ በቀጥታ የካታሎናው ክለብ ባርሴሎናን የተከላካይ ስፍራ ተጫዋችን ጁሊየስ ኮንዴን
ተተኪ አድርገው ለማምጣት እቅድ አላቸው ተብሏል። ብሉግራናዎቹ ለተጫዋቹ ሽያጭ እስከ 80 ሚሊዮን ዩሮ እንደሚፈልጉ እየተነገረ ነው የሚገኘው። ዋጋው እጅግ በጣም ወደድ ያለ ነው። ስለዚህ እንግዲህ በቀጣይ የ27 ዓመቱ ተጫዋችን ቼልሲ ያስፈርሟል አያስፈርመውም የሚለው ነገር ግን የሚጠበቅ ሆኗል ማለት ነው። ወደ ቶተንሃም ሆትስፐርስ መረጃ ስናልፍ ቶተንሃም ሆትስፐርስ በሂደት ላይ ባለው የክረምቱ የተጫዋቾች የዝውውር መስኮት በርካታ ገንዘቦችን በማውጣት ከዋክብቶችን እየሰበሰበ ነው የሚገኘው። ትልቅ ለውጥ ሊያመጡ ይችላሉ ተብሏል። እንግዲህ አሰልጣኝ ሮቤርቶ ዲዘርቢ ነገ በሚጀምረው የእንግሊዝ ፕሪሚየር ሊግ ላይ በአጠቃላይ በውድድር ዓመቱ ጥሩ አፈጻጸም ሊኖራቸው እንደሚችል ቅድመ ግምት እየተሰጣቸው ነው የሚገኘው እና ስራቸውን በጥሩ ሁኔታ እንዲያቀላጥፉም የክለቡ የበላይ አመራሮች ቆንጆ ገንዘብ እንግዲህ በጅተውላቸው ተጫዋቾችን ወደ ስብስባቸው በማምጣት ላይ ይገኛሉ። አሁን ደግሞ የማንቸስተር ሲቲዎቹን የፊት መስመር ተጫዋቾች ሳቪኒዮንና ኦማር ማርሙሽን የማስፈረም እቅድ አላቸው የሚሉ ይህንንም ለመፈጸም በእንቅስቃሴ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው እና እስካሁን ድረስ በርካታ ገንዘቦችን አውጥተዋል። ኋላ ላይ እንመለከተዋለን። በእንግሊዝ ፕሪሚየር ሊግ ያሉ ትልልቆቹ ክለቦች ምን ያህል ተጫዋችን አስፈርመዋል፣ ምን ያህል ገንዘብንስ አውጥተዋል እስካሁን ባለው የዝውውሩ ሂደት የሚለውን ወደ እናንተ እናደርሳለን። በስተመጨረሻ አዳም ዋትሰን ለማስፈረም ማንቸስተር ሲቲ እንደዚሁ እንቅስቃሴ እያደረገ እንደሚገኝ በመነገር ላይ ነው የሚገኘው። አዳም ዋትሰንን ግን የደቡብ ለንደኑ ክለብ ክሪስታል ፓላስ አመራሮች የመሸጥ ጨርሶ ፍላጎት እንደሌላቸው አቋማቸውን አሳውቀዋል። የተለያዩ ክለቦች ከዚህ ቀደም ሲያማትሩት ነበር። ማንቸስተር ዩናይትድ ሲባል ነበር፣ አርሰናልም የተወሰነ ጊዜ ስሙ ሲያያዝ ነበረ። አሁን ላይ ግን በይበልጥ የኢታዱ ክለብ ማንቸስተር ሲቲ የአዳም ዋትሰን ዋነኛ ፈላጊ ሆኖ ተጫዋቹን እንቅስቃሴ እየተከታተለ እንደሚገኝና የተጫዋቹ ወኪልንም እያናገረ እንዳለ መረጃዎች እየጠቆሙ ነው የሚገኙት። የክሪስታል ፓላስ ሰዎች ግን ተጫዋቹ በጨርሶ አይሸጥም፣ እዚሁ በሴልስ ፓርክ ይቆያል የሚሉ መረጃዎችን እያወጡ ነው የሚገኙት። ገብርኤል ጄሱስን የተመለከተ መረጃ ወደ እናንተ እናድርስ። ገብርኤል ጄሱስ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት አርሰናልን ይለቃሉ ተብለው ከተለጠፉባቸው ተጫዋቾች መካከል አንደኛው ሆኗል። አሁን ደግሞ የመርሲሳይዱ ክለብ ኤቨርተን የተጫዋቹን ፊርማ ለማግኘት ከፍተኛ እንቅስቃሴ እንደጀመረ እየተነገረ ነው የሚገኘው። ሌሎች ክለቦችም ፈልገውታል። እንደነ ናፖሊ፣ ኤስ ሚላን ሲባል ነበር። የሳውዲ ፕሮ ሊግ ክለቦችም እንደዚሁ ተመራጭ አድርገውት ነበር። ባርሴሎና ራሱ በአንዳንድ አጋጣሚ ተጫዋቹን የማምጣት ፍላጎት አለው የሚሉ በጭምጭምታ ደረጃ መረጃዎች ሲወጡ ነበረ። ነገር ግን አሁን የመርሲሳይዱ ክለብ ሊቨርፑል ፍላጎቱ ከፍተኛ የሆነ ስለመምጣቱ እየተገለጸ ይገኛል። ተጫዋቹም ቢሆን ከእንግሊዝ ፕሪሚየር ሊግ የመውጣት ፍላጎት የለውም የሚሉ መረጃዎችም እየተመለከተ እንገኛለን እና ይህንን ተከትሎ እንግዲህ ቱቪቶቹ ይህን ተጫዋች የማስፈረም ፍላጎት አላቸው። 17 ሚሊዮን ፓውንድም ለአርሰናል ገቢ ሊያስገኙ ይችላሉ ገብርኤል ጄሱስ የሚል መረጃ በመውጣት ላይ ነው የሚገኘው ማለት ነው። ወደ ሌሎች መረጃ ስናልፍ እንግዲህ ከአርሰናል ጋር በተያያዘ የዩሪ ቲምበር ጉዳይም እየተነሳ ነው የሚገኘው። ዩሪ ቲምበር ከጉዳቱ አገግሞ ወደ ሜዳ ለመመለስ ከጫፍ የደረሰበትን አጋጣሚ ተመልክተናል። ባሳለፍነው ዓመት መጨረሻ ነበረ ተጫዋቹ እንግዲህ ጉዳት አስተናግዶ ከሜዳ ሊወጣ የተገደደው። የዓለም ዋንጫው ላይም በኔዘርላንድ ብሔራዊ ቡድን ቢካተትም ካምፕ ጥሎ መውጣት ችሏል። ብሔራዊ ቡድኑን ያላገለገለበትን ሂደት ነበረ ሮናልድ ኩመን ፍቃድ ሰጥቶት ወደ እንግሊዝ እንደገና ተመልሶ ተጫዋቹ ሲያገግም የነበረበትን ሂደት እናስታውሳለን። አሁን ሙሉ ለሙሉ በመልካም ጤንነት ላይ ይገኛል። የጤንነቱ ሁኔታ በጣም በመሻሻል ላይ እንደሚገኝ ክለቡ ቅርበት ያላቸው የመረጃ ምንጮች እየዘገቡ ነው የሚገኙትና የእንግሊዝ ፕሪሚየር ሊግ ቀጣይ ሲጀምር እንግዲህ በአርሰናል የተከላካይ ስፍራ ዲፓርትመንት ላይ ጠንካራ ፉክክር በተጫዋቾች መካከል ሊኖር እንደሚችል እንደነ ኤሪክ ኮንሳ እንዲሁም ደግሞ በክለብ ውስጥ ነባር ያሉ ተጫዋቾችም ጭምር ጥሩ እንቅስቃሴ ሊያደርጉ እንደሚችሉና ይሄ ደግሞ ለቡድኑ አይነተኛ አማራጭ በተለይ ለአሰልጣኝ ሚካኤል አርቴታ ዲፓርትመንቱ የበለጠ አማራጮች እንዲኖረውና ተጫዋቾችን ኢኮኖሚካል በሆነ መልኩ በተለያዩ ጨዋታዎች እያሰለፈ አማራጮችን እንዲያይ ያስችሏል የሚሉ መረጃዎችም እየወጡ ነው የሚገኙት። የመረጃው ማሰሪያ ግን ዩሪ ቲምበር ወደ ሜዳ ሊመለስ ከጫፍ ስለመድረሱ እየተገለጸ ነው የሚገኘው ማለት ነው። ሌላው መረጃችን የሚሆነው የከርቲስ ጆንሰን ነው። ሊቨርፑል ከርቲስ ጆንሰን ለሴሪያው ክለብ ኢንተር ሚላን አሳልፎ ስለመስጠቱ እየተገለጸ ነው የሚገኘው። ተጫዋቹ እንግዲህ በተለይ ከሊቨርፑል ሰዎች ጋር ግጭት ውስጥ ገብቷል ተብሏል። የኮቺንግ ስታፍ አባላቶች ጋራ በነበረው ሰጣ ገባ ወደ ጣሊያን ለማምራት መወሰኑ ነው የተገለጸው። የክለቡ ደጋፊዎች ፍላጎት ነበራቸው ተጫዋቹ በክለብ ውስጥ እንዲቆይ ከፍተኛ ጥረት ሲያደርጉ ነበር። ነገር ግን ተጫዋቹም
ቅያሜ ውስጥ ነው የሚገኘው። ስለዚህ ወደ ኢንተር ሚላን አምርቷል ተብሏል። በጥቅሉ ወደ 35 ሚሊዮን ዩሮ ለዝውውሩ እንደዚሁ ኢንተር ሚላን ለሊቨርፑል እንደሚከፍል ነው የተገለጸው። አሁን ላይ በቀጥታ 30 ሚሊዮን ዩሮ ይከፍላል። የተጫዋቹ ብቃት እየታየ ደግሞ 5 ሚሊዮን ዩሮ ተጨማሪ እንደሚከፍል ተነግሯል። ሊቨርፑል የዝውውሩ ሁኔታ ላይ እንግዲህ 10% በቀጣይ ተጫዋቹ ወደ ሌላ ክለብ ደግሞ ኢንተር ሚላን በሚሸጠው ሰዓት ላይ 10% ከሽያጩ እንደሚያገኝም ይህንን አይነት አንቀጽም ስለማካተቱ እየተገለጸ ነው የሚገኘው ማለት ነው። ወደ መጨረሻው መረጃችን ስናልፍ የምናገኘው የቪክቶር ጆኬሬሽን ጉዳይ ነው። ቪክቶር ጆኬሬሽን የካታሎናው ክለብ ባርሴሎና ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። የ27 ዓመቱ የፊት መስመር አጥቂ ባለፈው ዓመት ነበር ከስፖርቲንግ ሊዝበን አርሰናልን የተቀላቀለው ማለት ነው። አሁን እየወጡ ባሉ መረጃዎች መሰረት ይህንን ተጫዋች ለማስፈረም ብሉግራናዎቹ ከተጫዋቹ ወኪል ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ባሳለፍነው ዓመት 21 ግቦችን በአጠቃላይ በሁሉም የውድድር አይነቶች ለአርሰናል ከመረብ ማሳረፉ የሚታወስ ነው። በተለይ በውድድር ዓመቱ መጨረሻ የነበረው አፈጻጸም ድንቅ ነበርና ደጋፊዎችም ተስፋ አድርገውበታል። ነገ በሚጀምረው የእንግሊዝ ፕሪሚየር ሊግ ላይ የተሻለ ነገር ሊያሳይ እንደሚችል በአዲሱ የውድድር ዘመን ማለት ነው። ከ22 ዓመታት በኋላ አርሰናል የሊጉን የዋንጫ ክብር ሲያሳካ አይነተኛ ሚና ከነበራቸው ተጫዋቾች መካከል ይህ ስዊድናዊ ኢንተርናሽናል እንደነበረ ይታወቃልና አርሰናል ባርሴሎና እንግዲህ የአጥቂ መስመር ተጫዋቾችን የማምጣት ፍላጎት አላቸው። ፌራን ቶሬስ ወደ ፒኤስጂ ሄዶባቸዋል። ከዛ ባለፈ ደግሞ ወደ ኤምኤልኤስ ያመራው አንጋፋው ተጫዋች ሮበርት ሌዋንዶስኪም ተጠቃሽ ነውና የነሱ ተተኪ ማድረግ ይፈልጋሉ። ጁሊያን አልቫሬዝን የፊት መስመር አጥቂ አድርገው ለማስፈረም ቢፈልጉም አትሌቲኮ ማድሪድ ግን ለነሱ ይህንን ተጫዋች የመሸጥ ፍላጎት አለማሳየቱን ተከትሎ ሌላኛው አማራጫቸው አሁን ላይ ቪክቶር ጆኬሬሽ ነው የሚሉ መረጃዎች እየወጡ ይገኛሉ። ቪክቶር ጆኬሬሽ ደግሞ ወደ ካታሎናው ክለብ ባርሴሎና የሚያቀና ከሆነ ግልጽ ነው አርሰናል በጥሩ ሁኔታ የጁሊያን አልቫሬዝን የዝውውር ሁኔታ ለመፈጸም የበለጠ ጥሩ ትራክ ላይ ለመገኘት ያስችሏል ማለት ነው። ይህንን ቅይር እንዴት ተመለከታችሁት? ወደ ካታሎናው ክለብ ባርሴሎና ቪክቶር ጆኬሬሽ ቢያመራ እንዲሁም ደግሞ ጁሊያን አልቫሬዝ ደግሞ ወደ አርሰናል ቢመጣ የትኛው ክለብ ተጠቃሚ ሊሆን ይችላል ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ ሐሙስ ነሐሴ 14 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ከመረጃዎቹ ጋር እኔ ገዛኸኝ እንዱላ ቆይታ አድርጌ ያለው የካሜራ ባለሙያችን ጋሻው ዳኛውም እንደዚሁ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።